ሴት ልጅ እንዴት የካህን ልብስ ትለብሳለች መስቀል እንዴት ይዛለች የሚለውን ጥያቄ ሊመልሱልኝ በዚሁ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚያገለግሉ አባትን ጋብዣለሁ ራሳቸውን ያስተዋውቁልናል እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ ማን ልበል እሺ እኔ መምህር ይስሐቅ ተክለማርያም እባላለሁኝ እሺ በኤርትራ ደግሞ የቅኔና የትርጓሜ እያስተማርኩ ነኝ የቡልያትም ሰዋስወ ብርሃን ደቀ መዝሙር ነኝ ያብሻክርም አስተማሪ ነኝ ሴት ልጅ የዲያቆን ሚስትም ትሆን በሥርዓተ ተክሊል የሚጋቡ ወንድሞቻችን ልክ ሥርዓቱን ሲያደርጉ የካህን ልብስ የዲያቆን ልብስ የሚያደርጉበት አንዳንድ ቦታ ላይ የካህን ቆብም ያደርጋሉ የካህን ልብስ ሞጣይት አድርገው ይታያሉ እንደዚሁም ደግሞ መስቀልም ይዘው ሰርጉም ላይ አሁን እንደየነው እዚህ ሰርግ ላይ መጾር መስቀልን ይዘው እናያለን አንዳንድ ቦታዎች ላይ ደግሞ ቀርነ ሐርሽ የሚባለውን ይዘው እናያለን እና ይሄ ምንድነው ምሳሌነቱ እንደው ለህዝቡ ግልጽ ያደርጉልን እሺ እግዚአብሔር ያክብርልኝ ቤተክርስቲያናችን እንደሚታወቀው ባለብዙ ሀብት ናት ምስጢርም ናት ነው አሁን በቤተክርስቲያናችን እንግዲህ በመጽሐፍ የሚጻፍ አለ በትውፊትም ይኬዳል ማለት ነው በቀኖና ተጽፎ ደግሞ ከትእዛዝ ጀምሮ ወይ ደግሞ ከግጽው ጀምሮ እስከ መጨረሻ ጦማረ ጴጥሮስ የሚኬድ ትእዛዝ አለ ማለት ነው በኢትዮጵያ እንደተለመደው በእኛ ደግሞ ባህልና ሃይማኖቱ አንድ ላይ ተቋርኖ እንደሚሄድ እንዲሄድ ተደርጎ የሚኬደው አለ ማለት ነው አንድ ሴት ድንግል ከሆነች በተክሊልም ዲያቆን የምታገባ ከሆነ የምታረገው ነገሮች አሉ ለምሳሌ ሁለት ዲያቆኖች ምስጢር ያዩ ቢሆንም ያላዩ ቢሆንም ምንም ችግር የለው አንድ በቀኝ አንድ በግራ ሆነው በእኛ እንትን ቀርን ሐርሽ ብለን የምንጠራው ማለት ነው ቀንድ ነው ሐርሽ ተብሎ የሚጠራ እንስሳ አለ አሁን እነዚህ አይለያዩ ከእንስሳቶች በተለየ ማለት ነው ሌሎች እንስሳቶች ይጋባሉ ለምሳሌ የጅብ ኑሮ ካየነው እንግዲህ በቤተክርስቲያናችን በጣም ጽያፍ የሚገኝበት የጅብ በተለያየ ሩካቤ ያደርጋል ከተለያዩ እንስሳቶች በዚያም ከልብም ካየነው እንደዚህ ነው እነዚህ ግን በህይወታቸው ሲወሉ አንድ ናቸው የሚወሉ ለዚያ ደግሞ ሁለቱ ደግሞ አንድ ላይ ተቋርነው ነው የሚኖሩ እስከ እድሜያቸው ፍጻሜ ማለት ነው በጭራሽ እሱ ሌላ እንትን የሚያደርግ ሩካቤ የሚያደርግ የለም ማለት ነው ከሌላው ከሷ በስተቀር ማለት ነው እነዚህ እንስሳቶች አንድ ሆነው እንደሚኖሩ የኛ ምሳሌ ናቸው ተብለው እንትን ይደረጋል ማለት ነው ከዚህ የተለየ ደግሞ የሱ ምስጢሩ ማለት ነው ረቀቅ ያለ ደስ የሚለው ሩካቤ የሚያደርጉበት ጊዜ ያላችሁ ለምሳሌ በእኛ አሁን በዓላቶች ምናምን እንትን አለ አይደል እነዚያ ደግሞ ጊዜ ያላችሁ እሷ የምትፈልግበት ጊዜ እሱ ደግሞ የሚፈለግበት ጊዜ ያለው ማለት ነው በስርዓት ተደርጎላቸዋል ማለት ነው እግዚአብሔር እንዳዘዛቸው ወይ ደግሞ እግዚአብሔር በፍጥረታቸው እንደፈቀደላቸው በዚያ ስለሚሄዱ ማለት ነው ሁሌም ደግሞ እነዚህ ቁጡ ናቸው እንስሳ ቁጡ ሲሆን ምን ይባላል እንደ ጋሻ ነው ይባላል ሁሉን ይከላከላል ማለት ነው ቀርኑ ደግሞ ሁለት የሚሆንበት ቀንዱ ለዚያ ነው ማለት ነው ሲሄዱ እንዲህ እያሉ ነው የሚሄዱ መንገዱን እየጠረጉላቸው ነው የሚሄዱ በምሳሌ አህያውን ሲራገጥ በግራው ነው በግራ እግሩ ነው እነዚያ ግን በቀንዳቸው ነው ምን ማለት ነው መውደቅ የሚመጣ መነሳት እንዳለ እሷ ከደከመች እሱ እንደሚደግፋት አንድ ላይ እንደሆኑ በዚያ ደግሞ አንድ ኑሮ እንደሚኖሩ ማለት ነው ይሄ አምሳል ተደርጎ የቀርነ ሐርሽ ተብሎ የሚጠራ ማለት ነው በቤተክርስቲያናችን ተውፊት እየሄደ ነው ያለ ነው ነገም ይኖራል ማለት ነው ዲያቆን ኢሳሐወይ ቤት ተሐፍተይ እንኳን አጽሐኩም ከምዚ አበባኩም ፍሬኩም ይርኤና እንኳን ሐጎሰኩም ሩሕስ ጋማ ግበረልኩም እጅግ በጣም ደስ የሚል ከሌሊት ጀምሮ ያለውን ስነ ስርዓት ትንሽ በጥቂቱ አይታችሁታል ያው የወንድሜ ዲያቆን ኤስሮም የሰርግ ወይም የሥርዓተ ተክሊል መርሐ ግብር ነው ያው እንግዲህ ተገኝቼ እንደዚህ የሚያምር ነገር አሳይቻቸዋለሁ የበዓሉንም ያደረሹንም መርሐ ግብር እንደዚህ አሳይቻለሁ እጅግ በጣም ደስ የሚል ፍቅር የተሞላበት አገልግሎትን የተመለከተነው በጣም ደስ ይላል ቤተክርስቲያን አንድ የምታረገን ሁላችንንም አንድ የምታረገን መሰባሰባችን በቋንቋው በግዕዙ በዝማሬው በመዝሙሩ በአገልግሎቱ አንድነቱ በጣም ደስ ብሎኛል በመካከላቸው ተገኝቼ በመገልገሌ በመዘመሬ አብሬያቸው አገልግሎት ስለተካፈልኩ ደስ ብሎኛል ያዳራሹንም መርሐ ግብር ደግሞ እንድትከታተሉ ግብዣን አቀርባለሁ አብራችሁ ቆዩ የተክሊል ካባ ለምንድን ነው የማታረገው ማለት ለምንድን ነው ልብሰ ክህነት የምትለብሰው ሴት ካህና አይደለች መቼስ ክህነትም አትቀበልም እና ለምንድን ነው በነገራችን ላይ በኢትዮጵያም ድሮ ነበር በረከታቸው ይደርብና አዲያም ሰገድ ኢያሱ እነዚያ ከነበሩበት ዘመን ለምሳሌ ትኩረቱ በቤተ ክህነት ዙሪያ ስለነበር አጻጻፉ
ምናልባት ያን ትውፊት የመሳሰሉትን ላይኖሩ ይችላሉ ማለት ነው። ግን ነበሩ ነው 400 ዓመተ ምህረት የጀመረ ነው ያካሄድ። ለምሳሌ 181 ዓመተ ምህረት የነበሩ ወይ ደግሞ 11ኛ ሊቀ ጳጳስ የእስክንድርያ የነበሩ ቅዱስ ዲሜጥሮስ ማለት ነው። እሳቸው አሁን አግብተው ነው ጵጵስና የተሾሙ ማለት ነው። እንዲህ ነገር ነበር። ከዚያ ኋላ ግን በድንግልና እንትን ሲል ምን መጣ? ከስርዓተ ጽዮን የቤተ ክርስቲያናችን ሶስተኛ ለመጽሐፍ የስርዓት ወይ ደግሞ ሲኖዶስ ብለን የምንጠራው መጽሐፍ ዲድስቅልያን ተከትሎ 50 ዓመተ ምህረት አባቶቻችን ሐዋርያት የጻፉት አለ። አንደኛ ግጽዊ፣ ሁለተኛ ትእዛዝ፣ ሶስተኛ ደግሞ ስርዓተ ጽዮን የሚባል አለ። አሁን በስርዓተ ጽዮን ስለ ድንግልና ስለ ድንግሊቱ ማለት ስለ አንድ ወንድ ድንግልና ስለ አንዲቱ ድንግል ሲናገር አኗኗራቸውም ይናገራል። በትርጓሜ አሁን ሲብራራ በተለይ አቡሻክር ላይ እሷ ድንግል ከሆነች ማለት ነው፣ እሱ ደግሞ ዲያቆን ሲሆን አሁን ሁለተኛ ህይወት የለውም። እሱ ያው የነበረውን ህይወት ቅዱስ ጳውሎስ እንዳለው ለእሷ ግማሽ ለእግዚአብሔር ግማሽ እየሰጠ ነው በስጋው ማለት አንድ ካህን በስጋው ለምእመን ለሁሉ እያገለገለ በነፍሱ ደግሞ ለእግዚአብሔር ነው የሚያገለግለው። ይህን ምሳሌ ተደርጎ አባቶቻችን ምንድነው ያደረጉ? እሷን ኃላፊነቷ እንድትወጣ ማለት ብዙ ኃላፊነት እንዳሏት ለማስረዳት ነው። በነገራችን ላይ በሰርግ ብቻ ታይቶ ነው እንጂ የቤተ ክርስቲያናችን ሴት 2 ጊዜ ነው የምታደርገው ልብሰ ተክህኖ። አንደኛ ዲያቆን ስታገባ ማለት ነው። ሁለተኛ ደግሞ ቅስና ሲቀበልም ታደርጋለች ልብሰ ተክህኖ ሴት ልጅ። ያ ይሄ በኤርትራ ኦርቶዶክስ ቤተክርስቲያን ብቻ ነው ወይስ እንደው ያ ትውፊቱ እንደነገርኩት በሲኖዶስ ተወስኖ ሲደረግ ለምሳሌ እሱ ልብሰ ተክህኖ አድርጎ እሷም ያለ ልብሰ ተክህኖ መሄድ ትችላለች። ቅስና ላይ ማለት ነው በልብሰ ተክህኖ መሄድ ትችላለች። ዲቁና ላይ ግን የግድ ነው፣ እንደ ስርዓት ነው። ምክንያቱ ትውፊታዊም ስለሆነ ያ ምንድነው መጽሐፈ ተክሊል ሙሽራና ሙሽሪቱ አንድ የሚሆንበት ነው። ይህ እንግዲህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ካለ እስከ 24 ከተመለከት ነው የአዳም አፈጣጠር ነገር አለ። ሔዋንን ሲያያት ማለት ነው ዛቴ አጽመ ማጽሜ ወስጋም ስጋዬ ወበእንተዚ ይሃድግ ብእሲ አባሁ ወሞ ወይከውን አሐደ ምስለ ብእሲቱ ይላል አይደል? አንድ ናቸው ለማለት አንድ ልብስ፣ አንድ መስቀል፣ ሁሉ አንድ ይለብሳሉ ማለት ነው። ደስ አለ ዲያቆን ኤስሮምና ቤት ሐፍትና እንኳዕ ደስ በለኩም ሙላድኩም የርኤና። በቤተ ክርስቲያናችን እንግዲህ ቅዱስ ጳውሎስ ለጢሞቴዎስ እንደነገረው እንተ 60 ክረምታ የሚለው ነገር አለ። 60 ዲያቆናዊት የምትባል እሷ እንግዲህ የዲያቆናዊት ስልጣን ይዛ ነው የምታገባ ያለው ማለት ነው። ያን ጊዜ ዲያቆናዊት ናት ማለት ነው። በቤተ ክርስቲያን ትረዳለች፣ ሁሉ ነገር ትሳተፋለች ማለት ነው በቤተ ክርስቲያን። እንግዲህ ለምንድን ነው ከተባለ ግን አንድነትን ለማስረዳት ነው፣ አደራዋን ለመቀበል ነው። በግብጽ የሚደረግ አለ የሰርግ አኳኋን፣ በኢትዮጵያ ደግሞ የሚደረግ አለ፣ በኤርትራ ደግሞ የሚደረግ አለ። 5 አሃት ቤተክርስቲያን እንግዲህ አንድ የሚያደርጋቸው ባህል ሊኖር ይችላል፣ ለተለያየ ሊኖር ይችላል። ነገር ግን አንድ የሚያደርጋቸው በአንድነትና በሶስትነት ማመናቸው ነው። ከዚያ ደግሞ ስርዓት የሐዋርያት አበውን ተከትለው በኢትዮጵያ ቤተክርስቲያን የተወሰነውን በኤርትራ የተወሰነውን አንድ እንደመሆኑ ለማስረዳት ነው። ከዚያ ባለፈ ግን ልሳነ ብሔር ብለን በቅኔ እንደምንጠራው የየቦታው እንትናለ ለማለት ነው። ለምሳሌ በእኛ ሀገራችን እሁድ ነው አብዛኛው ሰርግ የሚፈቀደው። በኢትዮጵያ ግን ለምሳሌ ማክሰኞም አለ፣ ሐሙስም አለ። በእኛ ግን እሁድና ቅዳሜ ነው፣ 2 ቀን ነው። ይሄ የራሱ ባህል አለው፣ የራሱ አኳኋን አለው ማለት ነው። በግብጽም እንደዚያ። ይሄ የሃይማኖት ጉዳይ ሳይሆን የባህል የትውፊት ጉዳይ ነው። ምክንያቱም ቤተክርስቲያናችን ደግሞ 3 ከምትቀበላቸው አንዱ ትውፊት ነው። ያ ደግሞ ትውፊቱ የተቀደሰ የሚያደርገው ስለ ቤተክርስቲያን ምሳሌ ስለሆነ ነው። ሁልጊዜ እንደዚህ አይነት ፎቶዎች በተፖሰቱ ቁጥር ምዕመናኖቻችን ጥያቄ ያነሳሉ። ለምን? ልባችን ውስጥ አንድነት አለ። አሁን የግብጽ ቤተክርስቲያን የሆነ ነገር ብታረግ በመልክም በንግግርም በቋንቋም በምንም ስለማንገባባ አንጠይቅም፣ የነሱ ባህላቸው ነው እንላለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ስርዓቱ፣ ቋንቋው፣ ዜማው ያሬድ ነው። ሁሉ ነገር ያሬድ ስለሆነ አንድ ስለሆነ ለዛ ነው ጥያቄ የሚፈጥርብን። ለምንድን ነው የካህን ልብስ የምትለብሰው? ለምንድን ነው የካህን ቆብ የምታደርገው? ለምንድን ነው መስቀል የምትይዘው የሚለውን በደንብ ጥያቄ ስለምናነሳ ጠንከር አድርገን ቁጭ ብለን ስቱዲዮ ቀንዲል ሚዲያ አዲስ አበባ ሲመጡ ማውራት እንችላለን። መጠየቅ ያደርጋል ሊቅ፣ ጠያቂ አዋቂ ይላሉ ማለት ነው። መጠያየቅ መረዳዳት ነው። በቤተ ክርስቲያናችን ከሃይማኖት አንጻር ስለሆነ
እንዴት ነው ባህሉ መረዳዳት ነው ለማለት ፈልጌ መግባባት ነው ምንም ችግር የለውም ልባችን መልተን አፋችን ከፍተን እናገራለን ቤትዬ እንዲያቆን ሐዊ በጣም ይዝፈቶኩም ቃል ኪዳንኩም ካ እግዚአብሔር ይባርካልኩም ቤቲ እንዲያቆን ኤስሮም በጣም የተሐጉሰ እንኳን ደስ በለኩም እንኳን አብዚ ያብቃኩም እጅግ በጣም ደስተኛ ነኝ ደስ ብሎኛል በስጋማ ይበረልኩ ፍራፍ ነው በጣም ደስ ብሎኛል በመካከላችሁ ተገኝቼ እንደዚህ ካፈሊ በጣም ደስ ብሎኛል እግዚአብሔር ያክብርልኝ በሰርግ ተገኝተን እንዲህ ስላከበርከኝ እንዲህ ስላስደሰትከኝ እግዚአብሔር ያክብር የዘላለም ደስታ የመንፈስ ደስታ ይስጥ እግዚአብሔር ጸጋ ያጨምርልህ ሌሎችም ሁላችሁ እዚህ ሰርግ ላይ ተገኝታችሁ ያከበራችሁ የመረቃችሁ መልካም ምኞታችሁን የገለጻችሁልኝ እግዚአብሔር ያክብርልኝ እግዚአብሔር ይባርክልኝ የዚህ ቻናል ተከታታዮች እግዚአብሔር ያክብራችሁ እና ቀንዴል ሚዲያ ሰብስክራይብ በማድረግ ሁሉም ነገር ያለውን ነገር መከታተል እንዳለባችሁ ወይም እንዲኖርባችሁ በእግዚአብሔር ስም አሳስባለሁ ለምን ለመንፈሳዊ ህይወት ሁሉ ጠቃሚ ሆነ ብዙ ነገር ታተርፉበታላችሁ ስለማስብ እግዚአብሔር ያክብርልኝ ዲያቆን ቀዳሜ በጣም ኢና ነመስግነካ ከምዝ ጌርካ ምሳና አኽቢርካና ስለዘውዓልካ በጣም ተሐጉስና እግዚአብሔር ይኽበረልና ጸጋ ብላል ጸጋ ይወስኽካ ንኹሎም ተዓዘብትና ድማ ከምዝ ጌሮም አኽቢሮምና ምሳና ተጸጊዖም ዓለም በጣም ኢና ነመስግን ያኔልና አሜን በጣም አመሰግናለሁ እኔም እግዚአብሔር ያክብር በተዳራችሁ እግዚአብሔር ሶስተኛ ሆኖ ይኑር በልጆች በፍሬ በበረከት ተባረኩ በሰላም በፍቅር ዘላለም አብራችሁ አርጁ